የዕድሜ ማራዘሚያ ታብሌቶች ወይም ክኒኖች እንደ አውሮፓውያን አቆጣጠር በ2033 በገበያ ላይ አግኝተው የሚወጡት አንድ ነጠላ ክኒን መላ ሰውነቱን እንደ ሕፃንና እንደ ወጣት የሚያድሰው ይሆናል። ይህም ወጣትነት እንዲሰማውት ብቻ ሳይሆን ወጣት እንዲመስሉ፣ ከበሽታዎች በፍጥነት እንዲያገግሙ፣ ከወትሮ በተለየ የተሻለ እንዲያስቡ፣ በአጠቃላይ ከወትሮ የበለጠ ከእውነቱ የበለጠ ወጣት እንዲሆኑ ያደርገውታል። አዲስ ምርምር ከሃርቫርድ ምሁር ከዶክተር ዴቪድሰን ሲንክሌር የዕድሜ መቀልበስ ወይም ኤጅ ሪቨርጂንግ ክኒን ማቅረብ እንደሚቻልና እንዲያውም በቅርብ ዓመታት ውስጥ እውን ሊሆን እንደሚችል ያመለክታሉ። በጣም በቅርቡ አሁን ላይ ለሚቀጥለው ትውልድ የዕድሜ መቀልበስን የሚገልጽ የጥናት ውጤት እናስቀምጥላቸዋለን ወይም ትተናቸው እናኖራለን። ዴቪድ ሲንክሌር እርጅና በተባለው መጽሔት ላይ ስላሳተሙት የምርምር ውጤት በትዊተር ገጻቸው ላይ ሲገልጹ በተመጣጣኝ ዋጋ መላ ሰውነትን ወደ ማደስ ደረጃ የሚያሻግረንን ምርምር ሲሉ ስራቸውን ይጠቅሱታል። ይህ እብደት የሚመስል መድኃኒት በጣሙን ውድ እንደሚሆን መገመት ትችላላችሁ። ነገር ግን ከዛ በላይ እስከ 1000 ጊዜ ድረስ ርካሽ ነው። እሺ፣ እና ግን ለማምረት ግን በጣም ከባድ ነው። ማንኛውም የሁለተኛ ደረጃ ተማሪ አሁን በየቤታቸው ውስጥ በየመኝታ ቤታቸውና በየኩሽናቸው ውስጥ ሊያደርጉት ይችላሉ። ጥሩ። በዚህ ቪዲዮ ውስጥ በቅርቡ ከዶክተር ዴቪድ ሲንክሌር ጋር የተደረገ ቃለ ምልልስ ላይ የተወሰዱ ንግግሮችን፣ ክሊፖችን እናሰማችኋለን እና ጣታችንን በሳይንስና እንድምታው ላይ ቀስረን የቴክኖሎጂ ምን ያህል ትኩስ የሆነ ዜናን፣ አስደሳች መረጃን በመዳፋችን ውስጥ ሊያስገባ እንደሆነ እንገነዘባለን። እሺ፣ በዴቪድሰን ሲንክሌር ቡድን በሃርቫርድ የታተመው የቅርብ ጊዜ ምርምር ውጤት ሴሉላር እርጅናን ማለትም በሴል ደረጃ የሚታይን እርጅናን ማለት ነው ለመቀልበስ በኬሚካላዊ ዘዴ የተፈጠረ ተሐድሶ ወይም ሬኔሰንስ ተብሎ የሚጠራ ምርምር አካያጅ ቡድን ነው እና ይህ ማለት ሴሉላር እርጅናን ለመቀልበስ በኬሚካላዊ እርጅና መከላከያ መድኃኒት ፍለጋ ላይ ተነሳስተው ዳግም የተጀመረ ፕሮግራም ነው። ያ ርዕስ በጣም ራሱን ገላጭ ነበረ። አሁንም በትክክል ከገቡ በኋላ ሙሉውን ወረቀት ማንበብ እንደሚያስፈልገው ከተሰማሁት ያ ርዕስ አለሎት ሊንኩን ተጭነው በጥልቀት ያንብቡ። ግን በዛ ጥቂት የምንጠቅሳቸው ቁልፍ ነጥቦች አሉ። በእውነተኛ ጊዜ ወጣት ወይም ሪያል ታይም ያንግ አሮጌ እና ነባራዊ ህዋሳትን ማለትም በእውነት ወጣትና አዲስ የሆኑ ሴሎቻችንን የሚለዩ አዳዲስ የማጣሪያ ዘዴዎች ተፈልስፈው ነበር። ከጄኔቲካዊ እርጅና መከላከያ ዘዴዎች ይልቅ ኬሚካላዊ ዘዴ በመጠቀም የእርጅና ገጽታዎችን የሚቀይሩ 6 ኮክቴሎችን ዲስከቨር አድርገዋል ተመራማሪዎቹ የቡድኑ አባላት። እና ኬሚካሎቹ ምንም አይነት የሴሉላር ማንነት መጥፋትን አላስከተሉም። በመሰረቱ በዚህ ሙከራ ውስጥ ምንም አይነት ካንሰር አልተፈጠረም። እና ይህ ወደ ሴሉላር ዳግም ፕሮግራም ሲመጣ አንድ ግኝት ይሆናል። ተመልከቱ፣ ከ10 ዓመታት በፊት የያማናካ የሚባሉ ፋክተሮችን የሚሏቸው ነገሮች በመጠቀም ሴሎችን በጄኔቲክ መንገድ እንደገና ለማደራጀት ለማነጽ መጀመሪያ ሙከራ ተካሂዶ ነበር። እና እነዚህ 4 የያማናካ ፕሮቲኖች የሚሏቸው ነገሮችን በጥቅል OSKM በመባል የሚታወቁት ማለት ነው ሴሉላር ማንነትን በመደምሰስ ሴልን ወደ የተነሳሳ ብዙ የኃይል ስቴም ወይም ኃይል የሚያመነጭ ሴልነት ይለውጡታል ወይም ያሳድጉታል። እና የዚህ አይነት ሴሉላር ሪፕሮግራሚንግ የሚባለው ነገር ደግሞ በጣም ትልቅ አቅም ያለውና የሰዎች ፈታኝ የጤና እክልነት ሁኔታውን ቀይሮታል ሲሉ ዶክተር ዴቪድ ሲንክሌር በቅርቡ በዊዝደም 2.0 ዩቲዩብ ቻናል ላይ በሰጡት ቃለ ምልልስ ላይ አብራርተውት ነበር። ነገር ግን በአይጦች ላይ ግን እርጅናን ማስቀረት ችለናል ይላሉ ዶክተር ዴቪድ ሲንክሌር። እና በጣም አዎንታዊ ተስፋ ሰጪ ውጤቶችን፣ ተጽዕኖችን አይተናል። አይነ ስውርነትን እና የአይን ጉዳትን ማዳን እንችላለን። እና አሁን የአእምሮን የዕድሜ ዘመን ቀይረነዋል። እና ትምህርትና ትውስታን ሙሉ በሙሉ መመለስ ችለናል። አሁን ይህንን የአይነ ስውርነት መከላከያ ሲስተም በጦጣዎች ላይ ሞክረነዋል። እና በሚቀጥሉት 18 ወራት ውስጥ በግላኮማ ወይም በስትሮክ ምክንያት አይነ ስውር የሆነውን የመጀመሪያውን ታካሚያችንን ቼክ እናደርገዋለን፣ የአይኑን ጀርባ ክፍል። እና ያ ነው አሁን ላይ የደረስበት ደረጃ። በጣም የሚያስደስት ዜና ይመስላል። ነገር ግን ይህ የያማናካ ፋክተሮች የምንላቸው ነገሮች በመጠቀም የዘረመል ለውጥ ወይም ጄኔቲክ ቼንጅ ዘይቤ የካንሰርን አደጋ ጨምሮ አሁንም ሊሰራባቸው የሚገቡ ጥቂት ዘርፎች አሉት። እንዲሁም የጄኔቲክ ማቴሪያሎችን ወደ ሴሎች ማድረስ አስቸጋሪና ውስብስብ ችግሮች ሊያስከትል ይችላል። ሳይንቲስቶች እነዚህ ነገሮች ሌሎች ትናንሽ ሞለኪውሎች እንዲፈልጉ ያደርጓቸዋል ነው የሚሉት። ይህም ፋክተሮችን እንደገና እንደማዘጋጀት ነው የሚመስለው። የያማናካ ምክንያቶች 80 የኬሚካል ኮክቴል ልዩነቶችን ፈትሸው 6ቱን አግኝተዋል።
ጠንካራ ውጤቶችን። ከእነዚህም አንዱ የዘመን ቅደም ተከተል ምልክቶችን በአስደናቂ 3 ዓመታት ገልብጧል ወይም ሪቨርስ አድርጓል ከ4 ቀናት ሕክምና በኋላ። ይህ የመጀመሪያው ነው። እነዚህ ከ4 ቀናት ሕክምና በኋላ በሴሎች ላይ የሚሰሩ ኬሚካሎች በ3 ዓመት ጊዜ ውስጥ እድሜን ወደ ኋላ በመቀየር ወይም ሪቨርስ በማድረግ ላይ ናቸው። ዋው! የሚሻለው የሴሉላር ማንነትን ማጣት ችግር አልነበረም። ስለዚህ የቆዳ ሴሎች፣ የቆዳ የቆዩ ህዋሶች፣ የልብ ህዋሶች፣ ያረጁ የልብ ህዋሶች። ይህ በግልጽ ትልቅ ጉዳይ ነው እና ደግሞ ክኒ ነው። ስለ ክኒኑ ትንሽ ሊነግሩን ይችላሉ ሲል ጋዜጠኛው ለጠየቃቸው ጥያቄም ዶክተር ዴቪድ ሲንክሌር ሲመልሱ አዎ በውስጡ ግን ምን አለ? የህብረ ህዋሳትንና የአካል ክፍሎችን እድሜ እንደገና ማስጀመር በሚያስደንቅ ሁኔታ ቀላል ሆኖ አግኝተነዋል። አንዴ ይህን እንዴት ማድረግ እንዳለብን ማውቀናል። እዚህ ላይ ታሪኩ አሪፍ ነው። በውስጡ ግን ምን አለ? ይህ ፍላጎት ነው አይደለም? ይህ የራሱ የሆነ ሌላ የውይይት ሰዓት ያስፈልገዋል ብዬ አምናለሁ። በእውነቱ ለጉዳዩ ጠበቃና ጉዳዩም በሚስጥርነት ሊያዝ የሚገባው ነገር ነው እንላለን። እኛ ብቻ ነን የምናውቀው። የፈጠራ ባለቤትነት ማለትም የፓተንት መብት ጸድቆልናል፣ ተጽፏል። ለማንኛውም ዛሬ እየገባ ነው። ስለዚህ ገባኝ፣ ካፒታሊዝም አሪፍ ነው ማለት ነው። የድካምህ እና የዛ ሁሉ ፍሬዎች በሕግ ሲጠበቁ ሲከበሩ ማየት ደስ አይልምን? አገኘሁት። ማንኛውም የሁለተኛ ደረጃ ተማሪ አሁን በኩሽና ወይም በቤቱ ውስጥ ሊሞክረው ወይም ሙከራውን ሊያካሄደው እንደሚችል ነግሮታል። ስለዚህ ከጂን ወይም ከዘረመል ጉዳይ ጋር ነገሩ ተመሳሳይ ነው። ምን ተብሎ ይፈጠራል ግን? CRISPR ወይም ሞለኪውላር ባዮሎጂ። እሱ ወደ ኪትነት ሊቀየር ይችላል፣ ወደ አንዳች ተጨባጭ ከኒናነት። DIY ወይም ዳይ ምንጭ ወጣቶች በጣም ግራ ተጋብቻለሁ። በባለቤትነት መብቱ ምክንያት ዶክተሩና አግኒው ሳይንቲስት ቢሊዮነር ይሆናል ወይስ ሰዎች ይህንን በወጥ ቤታቸው ውስጥ በነፃ ያመርቱት ይሆን? እኔ የማውቀው ይህን አስቀድሞ ማዘዝ ከቻሉ ብቻ ነው። ሰላም ጤና ይስጥልን ውድ የ21ኛው ክፍለ ዘመን ውድ የአስትሮ ቻናል ቤተሰቦች፣ ፕሮግራማችን ተከታታዮችና አድማጭ ቤተሰቦች እንዴት አላችሁ? እንዴት ቆያችሁ? የእግዚአብሔር ሰላም ዘወትር ከእናንተ ጋር ይብዛላችሁ እያልን ለዛሬ በዕድሜ ማራዘሚያ ምርምሩ ዘርፍ የተገኙ መረጃዎችን በአዲስነት አጠናክረን አንድ የቪዲዮ መረጃ ነበር እያቀረብንላችሁ ያለው። ቪዲዮአችን ይቀጥላል። እንደተለመደው ቪዲዮአችን ከተመቻችሁ ላይክ አድርጉት፣ ሼር አድርጉት። እንዲሁም በቀጣይ ትምህርት ሰጭና አዝናኝ የአስትሮ ነክ ይዘት ያላቸው የሳይንስ መረጃዎች እንድናቀርባችሁ ከፈለጋችሁ ቻናላችንን ሰብስክራይብ በማድረግ ቤተሰቡን ተቀላቀሉ ለማለት እንወዳለን። መልካም ቆይታ ከቪዲዮአችን ጋር። ኪድስ የማዳበሩ ነገር እንደ ሳይበር መኪና ሁሉ ምርምሩ በደንብ የገንዘብ ድጋፍ ይደረግለት ነበር። አሁን ማለቴ ሴሎችን በዲሽ ውስጥ ማከም እየቻሉ ናቸው ዶክተሮች። ስለዚህ የዚህን ውጤት ለማወቅ ምናልባት ብዙ ዓመታትና ብዙ ገንዘብ ሊጠይቅ ይችላል። ይህ በሰዎች ላይ የሚሰራ ከሆነ ማለቴ ነው። የዕድሜ ልክ መዳረሻ ማለትም ዘላለማዊ ኗሪ የሚያደርግ የኢሞርታሊቲ መድኃኒትን ካገኘን ማለቴ ነው። እኔ ለምርምሩ ይቻላል ውሳኔ ሰጥቻለሁ፣ ቃሌን ሰጥቻለሁ። በእንስሳት ላይ ከሰራ መድኃኒቱ በሰዎች ላይ የማይሰራበት ምንም ምክንያት አይታየኝም። ምክንያቱም ይህ የምነግራችሁ ሂደት በፕላኔታችን ላይ እንደ ሁሉም ባዮሎጂካል ሐሳብና ምርምር አጀንዳው ሁሉ በዓለም አቀፍ ደረጃ እየተሞከረ የሚገኝ ነገር ነውና በእኔ በኩል ግን እንዲጀመር ፈቃደኛ ነኝ እንደ የሕክምና ባለሙያነት። ይህንን ኪት በቀጥታ ወደ ደካማው የአቺለስ ጅማት ማስገባት እንችላለን። አሁን በውስጣችን በእኛ በሰዎች ሰውነት ውስጥ የማይሰራበት ምንም ምክንያት የለም። ትንሽ መጠንቀቅ ግን ይኖርብናል ይላሉ ዶክተር ዴቪድ ሲንክሌር። የምናደርገውን ነገር ሙሉ በሙሉ በአስተማማኝ ደረጃ ለደህንነት የማያሰጋ መሆኑን ስለማናውቅ እስካሁን ድረስ ግን ምንም አሉታዊ የጎንዮሽ ጉዳት ወይም ኮላተራል ኢፌክት ወይም ዳሜጅ እንደሌለ በማየቱ በጣም ተደስተናል ይላሉ ዶክተር ዴቪድ ሲንክለር። በአሁኑ ጊዜ በአይጦች ላይ ያለው የጎንዮሽ ጉዳት ረጅም ዕድሜ ማኖር እና አይነ ስውርነትን ማዳን ነው። እነዚህ ደግሞ የመድኃኒቱ መጥፎ የጎንዮሽ ጉዳቶች አይደሉም። ግን በጣም ጠንክረን ብናዳብረው ወይም በጣም ረጅም ጊዜ የሚቆይ ጥናትና ምርምር ብናካሄድበት ግን እውን ሊሆን ይችላል። ወደ ካንሰር የሚያመራው ቲሹ ላይ ለውጦችን እናገኛለን። ያንን አይቼ እኔ መገመት የምችለው አንድ ነገር ነው። ሕክምናውና የመድኃኒቱ ነገር እውን እየሆነ እንደሆነ ማወቄን ብቻ ነው። ግን ቀደም ሲል እንደጠቀስኩት ግን እስካሁን በተካሄዱ በየትኛውም ደረጃ የረጅም ጊዜ ጥናቶች ውስጥ ይህንን ውጤት እስካሁን አላገኘንም። አሁን ከ15 ወራት በላይ ሆኖናል። እሺ እና እንጠብቃለን አይደለም? እንጠብቃለን። ግን ለምን ያህል ጊዜ እንጠብቃለን?
ትልቁ ጥያቄ ያ ነው እና እኔ በቃለ መጠይቅና በሌላም ጉዳይ እንደተረዳሁት በጉዳዩ ዙሪያ ዶክተር ፒተር ዲያሜንዲስ ዴቪድሰን ክሌር በዚህ ላይ ብዙ እንደለፉበት አውቃለሁ። የዕድሜ መቀልበስ ወይም ኤጅ ሪቨርሲንግ የሚፈቅዱና ተደራሽ ሊሆኑ የሚችሉ የሕክምና ስብስቦች ወይም የመድኃኒቶች ፓኬጅ መቼ ይቀርባሉ ለህዝቡ? እሺ መልሴ የሚሆነው 10 ዓመታት የሚል ነው። ቆንጆ ነው በጣም በእውነት በእርግጥ። ነገር ግን በርካሽ የዕድሜ የመቀልበሻ ክኒኖች የማምረቱና ወይም የመፈልሰፉ ነገር አጠቃላይ በሰው ልጅ ላይ የሚያመጣው ተጽዕኖ በጣም ሰፊና ፈጽሞ ሊተነደይ የማይችል ነው። ነገር ግን እያሰብኳቸው ያሉ ወደ አእምሮ የሚመጡ አንዳንድ አስደሳች ነገሮችም አሉ። እነሆ እነዛ ነገሮች ላቅርብላችሁ። አንደኛ የህዝብ ቁጥር መጨመር አንደኛው ተጽዕኖ ነው። ይህ በእርግጥ የህዝብ ቁጥር ማሻቀብና አጠቃላይ የህዝብን ባለረጅም ዕድሜ ባለቤት የመሆንን አደጋ ወይም ችግር ለማስቆም አንዱ መንገድ ነው። እኔ እንደማስበው ሁላችንም በጋራ ብዙ መጠጣት የምንጀምርና ብዙ የምናደርግ ይመስለኛል መድኃኒቱ ሲገኝ። ከዛ ሰዎች ስለ ህዝብ ብዛት መጨነቅ ይጀምራሉ። ነገር ግን ሌሎች ቴክኖሎጂዎች እንደ ላቦራቶሪ ስጋ ማለትም ከእንስሳት ውጭ በላቦራቶሪ የሚመረተው ስጋ ማለት ነው ያሉትን ምግቦች እየተመገቡ በቀላሉ መኖር እንደሚቀጥሉ ተስፋ አድርጋለሁ እና የታዳሽ ኢነርጂ ወይም ሪኒዋብል ኢነርጂ ቴክኖሎጂ ህብረተሰባችንን እድገቱን ለመቋቋም በበቂ ሁኔታ ውጤታማ እንዲሆን ይረዳዋል። ሌላው ችግር ወይም ተጽዕኖ ደግሞ ጉልበት ነው። አዲስ በተገኙት የዕድሜ ማራዘሚያ መድኃኒቶች ምክንያት ኢኮኖሚያዊ እድገት ሊኖረን ይችላል ማለት ነው። ሌላው ደግሞ ሰራተኞች ናቸው። ስለ ውርስህ ስለምታስብ ወይም ስለምታልመው ወላጅህ ዙሪያ ብትሰራ ይሻላል ማለትም በራስህ ዙሪያ ብትሰራ ይሻላል እንደማለት ነው። ብዙ ሰዎች በራሳቸው ዙሪያ ብቻ ነው የሚሰሩት። ለሀቅ ምናምን መስራት የሚባል ነገር ላይኖር ይችላል። ስለዚህ በርካታ ስራዎች እና ሰራተኛ የሌለባቸው ሰራተኛ ያጡ ቦታዎች ሊኖሩ ይችላሉ። ሌላው ተለዋዋጭ የቤተሰብ ሁኔታ ነው። የተራዘመ የህይወት ዘመን መኖር ማለት 200፣ 300 እና 1000 ዓመት ሲሆናቸው ሰዎች ልጆች ሊወልዱ ይችላሉ ማለት ነው። በትልቁ ትውልድና በትናንሹ ትውልድ ማለትም በአሮጌው ትውልድና በወጣቱ ትውልድ መካከል ያለው ልዩነት ከዛሬው ዘመን ትውልድ ጋፕ የበለጠ በእብደት ደረጃ የሚገለጽ ልዩነት ሊኖረው ይችላል። በ300 ዓመት ውስጥ በጂን ወይም ዘረመል ዜድ ውስጥ ያሉ ቡመሮች ከየትኛውም ኤፕሲሊዮን፣ ጋማ፣ ኦሜጋ ትውልድ ገና እየመጣ ነው ከሚለው ይልቅ እርስ በርሳቸው የበለጠ ተመሳሳይነት ሊኖራቸው ይችላል። ኢሎን መስክ ሐሳቦቹ ከሰዎች ጋር አብረው ይሞታሉ ይላል እና የወጣቱ ትውልድ ሐሳብ ብቻ እንዲስፋፋ ሰዎች እንዲሞቱልን ለጳጳሳት መናገር ግድ ሊለን ይችላል ማለት ነው ሲሉ ይገልጻሉ። ይህም ችግር ነው። በእኔ እይታ ግን በቴክኖሎጂ የሚመጣው ከፍተኛ ለውጥ ከፍተኛ ተለዋዋጭነት ጋር አብሮ ይመጣል የሚል ነው። ስለዚህ በአንድ ማህበረሰብ ውስጥ ይህን ችግር የሚረዳና ማህበረሰቡን ለማረጋጋት የሚረዳ ትልቅ ትውልድ መኖሩን ጤናማና ጠቃሚ ሊሆን ይችላል የሚል ነው። ሌላኛው ተጽዕኖ ደግሞ ከተለዋዋጭ ጊዜያት የሚለው ነው። ከሁሉም ብዙ ዓመት የሚኖሩትን ጥንታውያን ሰዎች በተጨማሪ 22 ዓመት ወጣት መስለው ስለሚኖሩም ጭምር ምናልባትም አእምሯቸው ከአካሎቻቸው ጋር ይበልጥ ተስማሚ ይሆናል። ወጣት ከሆነ የወጣት አስተሳሰብ ሊይዙ ይችላሉ ማለት ነው። የተራዘመ የጉርምስና ዕድሜ ይኖራል ማለት ነው። በርካታ የዕድሜ ባለጸጋ ሰዎች የሥራ ህይወታቸውን ከወትሮ በተለየ በጣም ቀደም ብለው ለመጀመሩ ወይም ልጅ የወለዱ ወይም በወጣትነታቸው በገንዘብ እጦት ያልተጓዙ የሚመስሉ ሊሆኑ ይችላሉ። ማለትም አሁን እርሶ ትልቅ ነዎት እንበልና እና ወጣትነቱን እንዳሳለፉና ጥሩን ጊዜ ያለፈበት መስሎ ሊሰማዎት ይችላል እንበል። ይሰማዎታል አይደለም? ዛሬ በሀያዎቹ ዕድሜ ክልል ውስጥ ያሉ ሰዎች ሙሉ ጀማሪ ጎልማሶች ናቸው። ነገር ግን ለዘላለም ዕድሜ መኖር ሲጀመር ግን ሁሉም ሰው የሚያስበው ወደፊት ብቻ እንጂ ወደኋላ አይሆንም። የጉርምስና ዕድሜ በ50 ወይም 60 ወይም በመቶ ሊያልቅ ይችላል። ይህ ጥሩ ወይም መጥፎ ይሁን አላውቅም። ይህ ጥሩ ይሁን መጥፎ ግን አላውቅም። በአንድ በኩል ብዙ ጥሩ ተሞክሮችን በመያዝ የበለጠ አስደሳች ህይወት እንዲኖር ሊያደርግ ይችላል። ነገር ግን በሌላ በኩል ምናልባት ሰዎች አስደናቂ ስኬቶችና ስራዎችን ለማግኘት ብዙም የማያነሳሳቸው ነገርም ሊሆን ይችላል። ማለቴ ለመጀመር ሁልጊዜ እስከሚቀጥለው ዓመት ድረስ መጠባበቅ አሳማኝ እየሆነ ይመጣል። በሚቀጥለው ዓመት ላይ አይሆንም ደግሞ በሚቀጥለው እኛን ልናሳካው የምናልመውን ነገር ሁሉ እየገፋን እየቀጠርን ስለምንቀጥል ወይም ይህን ልናደርግ ስለምንችል